እሺ ፋዘር የመንግስት ሰራተኛ ነበር እና ደሞዝ ሲቀበል ደሞዝ ከፋይዋን አዳዲስ ብር እንድትሰጠው ነው የሚፈልገው። አዳዲስ ብር ነው የምትሰጠው ደሞዙ ላይ። አዳዲስ ማለት የታሸገ ማለት ነው። የታሸገው ሲሰጥ ቁጥሩ መደዳ ነው አይደል? ካያችሁት ልብ ብላችሁ አዲስ ከሆነ አንድ ለሶስት እያለ ነው የሚቆጥረው እና ቁጥሮቹ ጠቅላላ በተራ ተራ ነው የሚሉት በቃ እስከ ላይ ድረስ አዳዲስ ከሆነ እና ያቃታል እሱ እና አይገፋፋም። ይሄ እንደው ለጨዋታ በሚል ነው የሚበረታታ አይደለም። እዛ ፋዘር ልክ ሲመጣ አውቀዋለሁ በ27 ነው የሚቀበለው። ልክ አልጋው ጋር ሲደርስ 5 ደቂቃ ጠብቅና እንቅልፉ ሲመጣ ከዛ በኋላ ቦምብ ይፈነዳ የማይነሳው እዛ በቃ የራሴን የብስኩቴን ለመውሰድ ከኪሱ ላይ ከደሞዙ ላይ ማለት ነው ከፈት አደረገና ከመሀል ነው ሙሳ ዝግና አድርጌ ከመሀል እዛ አስገባውና ተመልሼ እወጣለሁ። በኋላ ጠጅ ቤት ከጓደኞቹ ጋር ሲጫወት ጎላል ሂሳብ ሊከፍል ሲል አነሰችበት መሰለኝ ከፈለ። ሁለት ነው የሚጠጣው ከሁለት በላይ አይጠጣም። ሁለት እጅ እዛ ገባ ቤት ገባ። ያቺ ዱርዬ ቅድም መታ ነበር እኔን እኮ ያቺ ዱርዬ መታ አሁን ነበረች ቅድም አዎ ነበረ ምናምን በሉ ጥሩት እስቲ ምናምን ተጠራው ገባ። ተዘጋ በሩ ላይ ነው የቆመው እሱ ሌባ ከቁጥር 48 እስከ 88 ወስደሻል